በቴሌቪዥን ያየሁት ነገር እውነት ሊሆን ነው ያልኩትና በቃ ተደሰትኩት ሄድኩት በቃ እግዚአብሔር ይባርካት እንደዚህ አይነት ነብይ እግዚአብሔር አሁንም ለምድራችን ይጨምርልን ኢየሱስ ዘር አይመርጥም ሃይማኖት ለሁላችሁም ልጅ ይሰጣል እኔ በጣም ከፍቶኝ ነበር ኢየሱስ ልጅ ሰጥቶኛል አመሰግናለሁ ላይ በቃ በጣም ውስጤ ገና ስመጣ ራሱ እኔ እዛ አካባቢ ነበር የተቀመጥኩትና አምልኮ ሲመለክ ምናምን ለብሰ ጥሩ ለማውኔን ራስቼ እየዘለልኩ ምናምን ሁላ ነበር ማመልከውና ከዛ እንደሱ ካልኳት በኋላ መተሽ ትመሰክሪያለሽና ምንም አትሆኝም ሁሉም ሰላም ነው አለችኝ ከዛ ወሬ ሲደርስ ወለድኩኝ በሰላም ይሄው አሁን 7 ወሬ ከዛ እግዚአብሔርን አመሰገንኩት አሁን እግዚአብሔር 7ኛ ወርን ጨርሼ እግዚአብሔር ለማመሰ ሃሌሉያ አሁን ስንት ወር ሆነሽ 8 አልፎ አሁን በ22 9 ሆነ በ22 9 ወር ይሆናል ለምን አለቀስክ ደስታ ነው አሁን አሜን በፊት ጥላቻ ነበር አሁን ደስታ ነው አልትራሳውንድ ቼክ አላረኩም ነበርና ልክ ወደ 9 ወር መግቢያ አካባቢ ላሳይሽ ብሎ ዶክተሩ ጨቀጨቀኝ እኔ ኦሬዲ በቃ ያኔ አምኛለሁ ከዛ ይቻላል እንዴ ምናምን አልኩት አቃለሁ እኮ እንደሚቻል ከዛ ኦሬዲ ጌታ እዚህ ተናግሮሻል አይ ትታያለች እስኪ ምናምን አለና ማን ነው ይታያል አለና ሲያያት ሴት ነች አለች ጌታ እዚህ ምን ብሎሽ ነበር ምታምር ቆንጆ ሴት ልጅ እስቲ ለጌታ ክብር አምጥልኝ ከዛ በማል ፔሬዲ 3 ጠብ ብሎ ሲሄድ ከዛ ጌታዊ ፔሬዲ ስለመጣ አመሰግናለሁ ብዬ ተንበርክኬ አመሰገንኩት እኔ ስለመምጣቱ ነው ያመሰገንኩት ለካ ጽንስ ይዟል አለቀ 4ኛ ወርሽ ከዛ በቃ በጣም ገረመኝ ከዛ በቃ አንድ ወር ይላኝ አልኩና አንድ ወር እስኪሞላኝ ብዬ የዛሬው ራኪን ቤት ሲሄድ በ8 ነው አሁን 4 ቀን ይቀረኛል 3 ወር ሊሆነኝ ከዛ የዛሬው ሲሄድ ዶክተሩን ነገርኩት ስማ አልኩት ማህፀን የሚከፍተው እንዳጋጣሚ ዶክተሩ ተቀይሮ በጌታ ነው ዶክተሩ ባለፈው የነበረው ዶክተር መጥፎ ነው አልኩት ለምን ሲለኝ የስኳር መድኃኒት ያዝልኛል እኔ ግን እግዚአብሔር ነብይት ብርቱካን ጋር ተጸልዮልኝ እግዚአብሔር ልጅ ሰጥቶኛል አሁን እዚህ ክትትል ለማድረግ ነው የመጣሁት ስለ አልትራሳውንድ ሲያነሳኝ የ2 ወር ጽንስ ነሽ አለኝ ሃሌሉያ ሃሌሉያ በኢየሱስም ለእናንተ እንደዚህ ይሁንላችሁ በኢየሱስም ጸንሱ ተአምር በቤታችሁ ይሁን ኧረ እስኪ አሜን ከዛ በኋላ ይሁን 3ኛ ወር አልፎኛል እኔ እንደዚህ አይነት ጉባኤ አይቻልም እውነት ልጅ እንደዚህ የሚሰጥበት በኢየሱስ ጉዳይ ማንንም አልሰማም በወንጌል ጉዳይ ማንንም አልሰማም ይሄ የውሃና የመብራት ጉዳይ አይደለም የውሃ ጉዳይ ሲሆን ዋና ፈሳሽን ትሰማል መብራት ጉዳይ ሲሆን ኤልፋን ትሰማል የመሬት ጉዳይ ሲሆን ማዘጋጃን ትሰማል የትራንስፖርት ጉዳይ ሲሆን መንገድ ትራንስፖርትን ትሰማል የወንጌል ጉዳይ ሲሆን ግን ወንጌልን ብቻ ትሰማል የወንጌል ጉዳይ ሲሆን ኢየሱስ ብቻ ይሰማል የጨከነ ትውልድ ካለ ደገፍ ብሎ አሜን ይበል ጄጋዲያ ሶንታ ዘብራሲያንታኒያ ጴጥሮስና ዮሐንስ ከሞት የተነሳውን ኢየሱስን ቦልድ አድርጎ መስበክ ሲጀምሩ በኢየሩሳሌም ከተማ ውስጥ የሚገኙ የሃይማኖት መሪዎች ውጥረት ውስጥ ገቡ ሐዋርያት ሥራ ምዕራፍ 4 ቁጥር 10 ላይ ጴጥሮስ ሃይማኖተኞች ገዳዮች እንደሆኑ በግልጽ አስቀምጧል ምንድነው ያለው እናንተ በሰቀላችሁት እግዚአብሔር ከሞት ባስነሳው በኢየሱስ ክርስቶስ ስም ነው ይሄ ተአምር የተከናወነው አለ ሃይማኖተኛ ጫት ቤት ቁጭ ብሎ ጫቷን ቅጭ እያደረገ መጠጧን እየኮመኮመ በሺሻ ደንዝዞ በሃይማኖቴ አልደራደርም አንገተን ሰጣለሁ ይላል በጫት 2 ጉንጩ ኳስ ያክላል በዛ ላይ 40 ጠርሙስ
ቢራ አጠገቡ ቁጭ ብሏል። በዚህ በኩል ደግሞ ጦዟል። በአንድ አይን እያየ በሃይማኖቴ አልደራደርም። አንድ አይኑ ጠፍቷል እኮ። የኛ ሃይማኖት ቀጥተኛ ነው። እሱ ውስጥ የገባ ሰው እግዚአብሔርን ያገኛል የምትሉ ሰዎች አትሳሳቱ። ኢየሱስ ሲመጣ ይዞ የመጣው ሃይማኖት የለም። ሃይማኖት ሁሉ ሰው ሰራሽ ነው። ክርስትና ከሆነ የመሰረተው ኢየሱስ ነው። የክርስትና ግራውንድ ክርስቶስ ነው። አጠገብ ያለው ሰው ክርስትና የሚጀምረው የሚያልቀው በኢየሱስ ነው በልል። ሃይማኖተኞች ሲበጣበጡ ማየት አምሮኛል ብሎ ለምን ሰበከ? እንደዛ ያላችሁ ሰዎች አሁን ልድገምላችሁ ሌላ ያማረኝ። የአማኞች ቁጥር ጨምሮ በስንዴ መጣ የተባለው ሃይማኖት ከእነርሱ ቁጥጥር ውጭ ሲሆን ማየት አምሮኛል። በቅጽበት አዲሱ ሃይማኖት ከአይሁድ መሪዎች ቁጥጥር ውጭ ሆነ። ምንም አያመጡም እየተባሉ ከተማ ውስጥ ይንቀሳቀሱ የነበሩ ሰዎች በአንድ ቀን ያመጡት ውጤት ከአእምሯቸው በላይ ሆነ። አንድ ነገር ከቁጥጥር ውጭ ከሆነ መታው ነው፣ መልቀቅ ነው፣ መፍቀድ ነው። የክርስቶስ ወንጌል ኢትዮጵያ ውስጥ ክንፍ አውጥቶ ይበራል። የክርስቶስ ወንጌል ኢትዮጵያ ውስጥ እግር አውጥቶ ይራመዳል። የክርስቶስ ወንጌል ኢትዮጵያ ውስጥ ከፍታን ይቆጣጠራል። የክርስቶስ ወንጌል ኢትዮጵያ ውስጥ ይሄዳል። የክርስቶስ ወንጌል ኢትዮጵያ ውስጥ ይሰራል። የክርስቶስ ወንጌል ኢትዮጵያ ውስጥ ይናገራል። ወንጌል በጴጥሮስ እንደሄደ ባንተ ይሄዳል። በዮሐንስ እንደሄደ ባንተ ይሄዳል። በሐዋርያት እንደሄደ ባንተ ይሄዳል። በዚህ ዓመት ያማረኝ ሁለተኛው ነገር ከኢየሱስ በላይ የሰዎችን ትኩረት የሳቡ ሃይማኖተኞች ሲደበዝዙ ማየት። ኢየሱስን ከታች አድርጎ ለራሳቸው ከላይ የሆኑ የሕዝቡን ትኩረት የሳቡ ሃይማኖተኞች እየደበዘዙ ከታች ያለው ኢየሱስ ወደ ላይ ወጥቶ ሲደምቅ ማየት። እሱ በዚህ ዓመት አምሮኛል አልኩ። ሰው ሰራሽ የሆነውን ሃይማኖት ያስቀደሙ ሃይማኖተኞች በሕዝብ ዘንድ ያገኙትን ክብርና የበላይነት እያጡ ከለራቸው እየቀነሰ ሲሄድ አያለው አይቀርም። 2015 እኛ ቤት ኢየሱስ ብቻውን ይደምቃል። 2015 እኛ ቤት ኢየሱስ ብቻውን ይጎላል። 2015 ኢየሱስ በእኛ ቤት ብቻውን ይታያል። 2015 እኛ ቤት ኢየሱስ ብቻውን ያድናል። 2015 እኛ ቤት ኢየሱስ ብቻውን ያወራል። ሃይማኖተኞች ውሃ ሳይጠጡ ከንፈራቸው እስከሚሰነጠቅ ድረስ ለሃይማኖታቸው ሲከራከሩ ሲታዩ ለእግዚአብሔር የሚከራከሩ አይመስሉም። በሕዝብ ዘንድ ያገኙትን ስልጣንንና የበላይነትን ሲያጡ ነው አገር እስከሚበጠበት ድረስ የሚጮሁት። በሞቀ አካባቢ መኖር ይፈልጋሉ። በብዙ ሕዝብ ታጅቦ መኖር ይፈልጋሉ። ወደ ላይ ወጥቶ እንደዚህ ተይዞ መኖር ይፈልጋሉ። ወደ ታች መውረድ አይፈልጉም። አክራሪ ሃይማኖተኛ በሕዝብ ዘንድ ያለውን ስልጣኑንና የበላይነቱን ማጣት አይፈልግም። አንገተን ሰጣለሁ ይላል። አንገቱን የሚሰጠው እኮ ለኢየሱስ አይደለም፣ በሕዝብ ዘንድ ላገኘው ክብር ነው አንገቱን የሚሰጠው። በአይሁድ ሃይማኖት መሪዎች ተጠርቶ የመጣው ጴጥሮስ በሚገርም ድፍረትና ኃይል ሲናገር እንመለከታለን። በነገራችን በአይሁድ ሸንጎ ፊት መናገርን ያክል የሚከብድ ነገር የለም። በእነሱ ፊት ቆሞ ጴጥሮስ በስልጣን ሲናገር እንመለከታለን። መንፈስ ቅዱስ ከእናንተ ጋር ከሆነ ደፋር ትሆናላችሁ። እውነትን ከውሸት ለመለየት አትፈራም። የማይፈሩ ሴቶችና ወንዶች ይነሳሉ። ጴጥሮስ ፕሮፌሰር አይደለም፣ ዶክተር አይደለም፣ ኢንጂነር አይደለም። መረብ እየወረወረ አሳ የሚጎትት ሰው ነው። ፈሪ ነው። ብዙ መናገር አይችልም። የገበሬ ልጅ ነው። ግን በአይሁድ ሸንጎ ፊት ቆሞ ሲናገር መድረኩ ይንቀሳቀሳል። መበጥበጥ ያለበት ገና ይበጠበጣል። መናወጥ ያለበት ገና ይናወጣል። መፍረስ ያለበት ገና ይፈርሳል። ሰይጣንና የሰይጣን ኤጀንቶች ይፈርሳሉ። ምርጫው ኤና ቢ ነው። ሃይማኖተኛ ነህ ክርስቲያን ነኝ ብለህ አትናገር። ክርስቲያን ይሞታል እንጂ አይገልም። ጴጥሮስ በድፍረት የተናገረበትን ስፍራ ሳነብ ዝም ብዬ ሳልኩት። በምን አይነት ኮንፊደንስ በምን አይነት ሞገስ እንደሚናገር ሳልኩት። ፈሪው ደፋር ሆኖ እንዲናገር ያደረገው የመጀመሪያው መንፈስ ቅዱስ ነው። ሁለተኛው በእጅ የሚዳሰስ ማስረጃ አጠገቡ ላይ አለ። የሽባው መነሳት፣ የሽባው መዝለል፣ ብዙ ትርጉም ይሰጣል። የመጀመሪያው ኢየሱስ
ከሞት ከተነሳ በኋላ እየሰራ ስለመሆኑ ማረጋገጫ። ጴጥሮስ እንደዚህ ይላል፣ እናንተ የገደላችሁት ኢየሱስ ይሄው ተነስቶ እየፈወሰ ነው፣ ይሄው ተነስቶ እየሰራ ነው፣ ይሄው ተነስቶ እያዳነ ነው። አይፈውስም ማለት አይችሉም። ለምን? እግሩ የተፈወሰ ሰው ጴጥሮስ አጠገብ ቆሟል። በኃይልና በስልጣን ስንናገር ከጀርባችን ከባድ መሳሪያ አስቀምጠን አይደለም፣ እውነት ይዘን ነው። ሃይማኖተኞች በጭፍን ይከራከራሉ እንጂ ለሚከራከሩበት ጉዳይ ማስረጃ ማቅረብ አይችሉም። ማስረጃ ብቻ ሳይሆን ማስተባበያም የላችሁ። የአይሁድ መሪዎች ጴጥሮስ ተነስቷል ብሎ ሲሰብክ አልተነሳም አይሉ። ቤት ለቤት አስፈትሾ የኢየሱስን አስክሬን አጥቷል። ሃይማኖተኞቹን አፋቸውን የሚያዘጉ ጴጥሮሶችና ዮሐንሶች ይነሳሉ። ያለፈውን ብቻ አናወራም። የኢየሩሳሌም ታሪክ በኢትዮጵያ ውስጥ ይደገማል። በሃይማኖተኞችና በሐዋርያቱ መካከል የነበረውን ልዩነት ላሳያቸው። የመጀመሪያው እነ ጴጥሮስ ታላላቅ ተአምር እያደረጉ ነው። ሁለተኛው ሕዝብ ሁሉ እነሱን እየተከተላቸው ነው። ሶስተኛው ካደረጉት ተአምር የተነሳ ሕዝቡ ሁሉ እነርሱን እያደነቁ ነው። ሁለተኛው በጣም ይገርማል። ሕዝቡ ሁሉ እነሱን እየተከተላቸው ነው። ሙቀት ውስጥ ነበሩና ሕዝቡ ሁሉ ወደ እነሱ ሲዞር ብርድ ተሰማቸው። ብርዱ እኮ ነው የሚያስጮኻቸው። በብዙ ሕዝብ የታጀበ ሰው ሕዝቡ ቀስ ብሎ እየሄደ ሲያልቅ ብርድ ይሰማዋል። እነ ጴጥሮስን ለመቅጣት ይፈልጋሉ፣ የሚያስቀጣ ወንጀል የለም። ለመተው ይፈልጋሉ። ኢየሱስ የሚለው ስም በኃይል ከተማ ውስጥ እየተንቀሳቀሰ የሚያስቀጣ ወንጀል ባልተገኘበት ሁኔታ የኢየሱስ ተከታዮችን ቢቀጧቸው ሕዝቡ በእነሱ ላይ ይነሳል። አንቀጣቸውም ብሎ ብርድ ልብስ ለብሶ ቢተኙ ሕዝባቸው እየሄደ ነው። ግራ ተጋቡ። መስቀለኛ ላይ ቆሞ መንገድ እንደጠፋበት ሰው ሆኑ። ያለው አማራጭ መዛት ነው። ከዛሬ በኋላ በኢየሩሳሌም ከተማ ውስጥ ኢየሱስ ተነስቷል ብላችሁ ስትሰብኩ ማየት አንፈልግም። በተለይ ኢየሱስ ተነስቷል ብላችሁ እንዳትናገሩ። ኢየሱስ ተነስቷል የሚለው ቃል ኖርማል ቃል እንዳይመስላችሁ። ኢየሱስ ተነስቷል የሚለው ቃል ጉልበታም ነው። እስኪ አንድ ሰው ቀኝ እጁን አንስቶ ኢየሱስ ተነስቷል ይበል። ኢየሱስ መነሳቱን ካመንክ አንተም ተነስተሃል። ኢየሱስ መነሳቱን የሚያምን ሰው እሱ ራሱ ተነስቷል። ለመቅጣትም ዝም ለማለትም ስላልቻሉ አስጠሩትና ሁለተኛ በዚህ ስም ስትናገሩ እንዳትያዙ። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። በዚህ ጉዳይ አይመለከታችሁም። ኢየሱስ ተነስቷል በሚለው ጉዳይ አያገባችሁም። ይሄ ጉዳይ የተሰጠው ለእናንተ ሳይሆን ለእኛ ነው። አይመለከታችሁም። እናንተን መስማት አንችልም። ትእዛዝ ሰጪውም ትእዛዝ ተቀባዩም ይስማ። ኢየሱስ ተነስቷል። ኢየሱስ ተነስቷል። ኢየሱስ ተነስቷል የሚለው ስብከት ከዚህ በኋላ አይደበቅም። እስኪ አንድ ሰው ቦልድ አድርጎ ኢየሱስ ተነስቷል ይበል። በኢየሱስ ጉዳይ ተቻችሎ ተስማምቶ አስመስሎና አመቻምቾ መኖር አይቻልም። ዳቦ ለመብላት ከሰው ጋር በሰላም ለመኖር እውነትን ኮምፕሮማይዝ የምታደርጉ አስመሳይ ሃይማኖተኞች እዚህም እዛም ያላችሁ ስሙ። በኢየሱስ ጉዳይ ድርድር የለም። ኢየሱስ ከሞት ተነስቷል። ኢየሱስ በእግዚአብሔር ቀኝ ተቀምጧል። ኡቱስንታኔ ቶራረንጂሩ ቱረን መቃንኮ ሲቱ ዳባናን ሙላቹ ዲደመን ኢዶን ሙዳኮ ጃለለኬን አንጃለታሜ መኒ ፉለነማቲ ሲቱ ጅራፈኒ lubbuun jiraadhe ka ammarraatti nagaa nagaa koo hundee jireenya amanannaa koo Yesuus naaf qabeenya nagaa nagaa koo hundee jireenya amanannaa koo Yesuus naaf qabeenya